ጥሩ ነገር ያሉነ ነገር አለ። ለማንኛውም 1 ሚሊዮን ስላስገባችሁ አመሰግናለሁ። አሁን ኮሜንታችሁን ልክፈተውና ድምፁ ችግር ካለበት ትነግሩኛላችሁ። እሺ ባለነው መጠን እናንተ መስማት የምትፈልጉት መጠን ታብታብ አድርጋችሁ እዚህ ላይ የመቆየቴን እንትን ቻንስ እድል እንድሰጡኝ አመሰግናለሁ። በነገራችን ላይ ለገባችሁት ያው አብዛኛዎቻችሁ የዚህ አጀንዳ ነገር አስጨንቋችሁ እንደሆነ እንደመጣችሁ አውቃለሁ። ስለመጣችሁ በጣም ነው ማመሰግነው። የኔ ጉዳይ የሚያሳስባችሁ የሚያስጨንቃችሁ ካላችሁ አመሰግናለሁ። ነገሩ ብዙ ረጅም አይደለም። ነገሩ ሲምፕል ነው። ስለ መኪናው ነው አብዛኛዎቻችሁ ማወቅ የምትፈልጉትና ጊቫዌይ አደባባይ ላይ ሲሰጥ ያያችሁት መኪና ነበረ እና ያንን መኪና በሌላ መኪና ቀየሩት ነው፣ ሌላ ነገር አይደለም። ከሁሉ በላይ እኔ አሁን እዚህ ጋር ማርሻል ኤቢ ማርሻል ተበሳጭቼበት ወይ ልሰድበው ወይ ምናምን አይደለም የመጣሁት። የመጀመሪያ ደረጃ ማወቅ ያለባችሁ ይሄ ልጅ በእድሜው በጣም ልጅ ነው። እሺ ልጅ ነው፣ ትንሽ ልጅ ነው። ከአቅሙ በላይ የሆኑ ነገሮችን ነው የሚያደርገው። እዚህ ጋር የሚያደርጋቸውን ነገሮች ሁሉ ቢያደርግ ሰው ስለሆነ ቢስትም ኖርማል ነው። የዛን ያህል የሚገርም አይደለም። ሰው ተንቦጫርቆ ነው የሚኖረው አይደል እንዴ? እድሜያችን እስካልበሰለ እስካልጠነከርን ድረስ። ግን ለሁሉም ሰው ከሁሉም ሰው በላይ ለአንድ ሰው ጥያቄ አለኝ። እሱም ለተሙ ተመስገን ወይም ተሙ ለሚባለው ልጅ በእግር በፈረስ አፈላልጎኝ ስልኬንም በእግር በፈረስ አፈላልጎ አግኝቶ አዋርቶኛል። እኔም ያለውን ነገር በግልጽ ነግሬው ነቅዬ ነው ማስወጣሽ። ጀመራት ደግሞ እቺ ተንከሲስ። ለማንኛውም አጀምሩኝ እንግዲህ። አመሰግናለሁ ጋይስ። መጀመሪያ ታብታባችሁን ያየው ነው ቆሟል። ታብታብ ቅድም እንግዲህ ኮሜንት ዘግቼ ታብታብ ስታረጉ በተወሰኑ 10 ደቂቃ ባልሞላ ጊዜ ውስጥ 1 ሚሊዮን አስገብታችኋል። አሁን ግን ቆሟል ታብታብ እና ተሙ ምንድነው ያደረገው መሰላችሁ? ቪዲዮ አለኝ አይደል እንዴ? እኔ ቪዲዮ ሰርቻለሁ። 1 ሚሊዮን 100,000 ህዝብ ያየው ቪዲዮ አለ። ያ ቪዲዮ ምንድነው የሚለው? እርዱኝ የሚል ነው አይደል እንዴ? ያንን ቪዲዮ ተሙና ሌሎቻችሁ አሁን በቤታችሁ ቤት ከፍታችሁ የምታዩ ሰዎች አላያችሁትም? አላየነውም ነው የምትሉ ወይስ የግል ችግራችሁን ወጣችሁ እኔ ጋር እኔን እንደ መጣያ አርጋችሁ የኔ ችግር ምንም አይታያችሁም? እናንተ መድረስ የፈለጋችሁት ያንን ልጅ መስደብና ጥላሸት መቀባት ብቻ ነው ፕላናችሁ አይደለ እንዴ? እሱ ነው ፕላናችሁ። እኔ ገባኝ፣ ይሄ ነው። ግን በእኔ መንገድ አታድርጉት። በእኔ መንገድ አታድርጉት፣ በሌላ መንገድ አድርጉት። መኪናዬ ተቀየረች ነው በቃ። በጊቫዌይ ህዝብ ፊት የተሰጠችው መኪና ተቀየረች። ለምን ተቀየረች ብቻ ነው፣ ሌላ ነገር አይደለም ጋይስ። ከዚህ በፊት እንደው አስታውሳለሁ የሆነ ሰዓት ላይ ሞዴሬተር ነበርኝና ካላችሁ መጥፎ ኮሜንቶችን ብታወጡልኝ ደስ ይለኛል። እንደ ዳጊ አይነት ኮማቾችን ወይ ሚውት ወይ ብሎክ አድርጉልኝ ጋይስ። አመሰግናለሁ። የምትችሉ ሰዎች እንደዛ አድርጉልኝ። አይ የሰጠኋቸው ሰዎች አሉ ኦሬዲ ሞዴሬተር የሰጠኋቸው ብዙ ሰዎች አሉ እዚህ ጋር። ስለዚህ በቂ ነው። እናም የሆነው ምንድነው ኦሬዲ ሁላችሁም የምታውቁት መኪና ተሰጠኝ። ከመኪናው በፊት በጣም አመሰግነዋለሁ። ያኔ የህዝብ ተጽዕኖ ቢሆንም ያው እኔ ራሴ ኦሬዲ የህዝብ ተጽዕኖ ነበረ። የህዝብ ተጽዕኖ ማለት የእናንተ ተጽዕኖ ማለት ነው። እናንተ ተጽዕኖ ፈጥራችሁበት ነው እንጂ ኤቢ ማርሻል ከዛ በፊት እኔን አያቀኝም እስከነ መፈጠሬ።
እኔ ግን ሰይፉ ፋንታውን ባቀረበው ሰዓት አውቀው ነበር። እኔ ቲክቶክ ተከታዩም አልነበርኩም። ነገር ግን በሚዋሽ ምን ወሻሸው እኔ በዚህ እድሜ ልዋሻቸው አልመጣሁም። ኮሜንታቲ እሺ ኮሜንታ ላይ ኦሬዲ እንግዲህ የዛን ቀን አርብ ዕለት ነው። ቀኑ አርብ ነበር። እኔን በጣም ያበሳጨኝ ያ ቀን ነው። ሐሙስ ዕለት ተገናኝተን ነበር። ሐሙስ ተገናኘን። ሐሙስ ዕለት የሆነ ቦታ ተገናኘን። ባይዘዌይ ማለት ነው በእያንዳንዱ በሚሆን ነገር ውስጥ ኤቢ ማርሻል አውርቶኝ እንደማያውቅ እንድታውቁ ፈልጋለሁ። እሺ ታብታቡን እባካችሁን ልለምናችሁ ታብታብ አድርጉ። ኮሜንቱ ዝጊው እያሉኝ ነው። አሁንም ድጋሜ ኮሜንቱ ይዘጋ የምትሉ ሰዎች እውነቱን ነው የምናገረው። እውነቱን ነው የምናገረው እንዳለ እውነቱን፣ ውሸት የሚወጣ አንድም ነገር የለም። ኮሜንት ይዘጋ። እሺ አመሰግናለሁ። በቃ ኮሜንቱን ልዘጋው ነው ጋይስ። በድጋሚ በመጣ ጥያቄ ነው እንግዲህ የምዘጋው ኮሜንት ወደ ኮሜንት እንዳላይ ነው። ከዛ ኮሜንት እንደገና መልሼ ከፍታለሁ ማለት ነው። እሺ ግን የእናንተ ታብታብ እንዲቀጥል እባካችሁን። ምክንያቱም እዚህ ላይ መቆየት ካለብኝ ታብታብ ማድረግ አለባችሁ እንዳይዘጋብኝ ነው። አርብ ዕለት የፊታችን አርብ ደወለልኝ። አራውንድ ስንት ሰዓት መሰላችሁ? 9:45 አካባቢ ጠዋት ማለት ነው። ደወለልኝ እና ወጣሁ። እሺ ብዬ እመጣለሁ አልኩት። ስራ ቦታ ስለነበር ከዛ ወጥቼ ሜትሮ 2 ሜትሮ ይዝና 1 ባስ ይዝና ቤት ይደርሳለሁ። ሁሌ እንደዛ ነው የሚሆነውና ስሮጥ በቃ ወደ ሜትሮ ስቴሽን ሄጄ ስገባ ቶሎ በይ የሚል ድጋሚ መደወል ነበረ እና መጨረሻ ላይ ተይውና ነው የተባልኩኝ። መኪናውን ትተሹ እዛው የቆመበት ቦታ አንቺ ብቻ ነው የተባልኩኝ። ሄድኩኝ። የሄድነውም አርቴ ኢንስፔክሽን ሴንተር ነው። መኪና የሚለዋወጥበት ስም የሚዘዋወርበት ቦታ። እዛ ቦታ ላይ ስንሄድ ሻጮች ነበሩ፣ የመኪና ሻጮች። እኔ ደግሞ የመሰሉኝ እነዚህ ሻጮች የዚህ የተሰጠኝ ጊቫዌ የተሰጠኝ መኪና ሻጮች እንጂ እኔ ሌላ መኪና እንደተገዛ ማውቀው ነገር የለም። እግዚአብሔር እኔ በዋሽ የናዝሬቱ ኢየሱስ ያያል። ዓለምን መዋሸት እንችላለን፣ ነገር ግን ራሳችንንና እግዚአብሔርን ግን አንዋሸው። ጠዋት ነው አልኳችሁ፣ አርብ ቀን ነው አልኳችሁ። ይሄን እንዳትረሱ። ኢማራት ላይ የምትኖሩ ሰዎች አርብ ለታ የሰላት ሰዓት እንደሚከበር ታውቃላችሁ። ዋትኤቨር የጁማ ሰዓት ምንም ረጅም ጋፕ ነው የሚኖረውና እኔ ከዚህ ሮጬ ቤቴ ደርሼ እስክመለስ ጊዜ ስለማይኖር ብቻ መኪናውን ትተሹ በታክሲ እዛ ቦታ ነው የተባልኩኝ። መኪናውን ትቼ ሄድኩኝ። እዛ ደረስኩኝ። አይገኝም እሱ። በነገራችን ላይ ሁሉ ጊዜ ሜቢ ማርሻል የቱን ቦታ አይኖርም፣ ስልክም አያወራኝም። እኔ ጠቅላላ ሁሉን ነገር የምጨርሰው የእሱ ቀኝ እጅ ከሆነ ልጅ ጋር ነው እና አናግሩኝ። እዛ ሲሄድ እሱና ሻጮቹ ነበሩ እና ሰላም ምናምን ተባባልን። ከዛ ቁጭ ብዬ መጠበቅ ጀመርኩኝ። ነገር ግን ከጁማ ሰላት በኋላ ኑ ተብለን ቁጥር ከተሰጠን በኋላ ወደ የቤታችን እንድንታዘዝን እነሱ አሁን እኔ ምንድነው እያንዳንዱ የሚሆነውን ነገር የማላቅ ተደርጌ ስታሰብ ያ ቅር ይለኛል። አይኖ የዛን ያህል አልተማርኩም፣ ፐርፌክት አይደለሁም። የእውቀት ደረጃዬ ውስን ሊሆን ይችላል፣ በእድሜም ሊሆን ይችላል፣ ነገሮች እድሜም ስለሄደ ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። አጋርም ወዳጅም ከቅርቤ ካጠገቤ ቆሞ ይሄ እንደዚህ ነው ይሄ እንደዛ ነው ብሎ የሚናገርልኝ ሰው አልነበረም። ግን በዛን ሰዓት አይ የሚባል ነገር አለ ታውቃላችሁ መቼም። አይ በቃ ለከሳት ቀጠሩን ሲባል ያ እዛ ጋር ሊያልቅ ነበር ማለት ነው። እኔ እያንዳንዷ አሁን ማውራትን ነገር በኋላ ስለምመጣባት እንዳትረሷት። አይ በቃ አሁን ለከሳት ቀጠሩን ሲል እና እንዴት ይደረጋልኩት። በቃ ቀረጻ መኖር ስላለበት ስለተባለ ነው። ቀረጻም አላለኝም። ልብስሽን ቀይረሽ ነይ፣ ልብስ ስልክ ያወራል።
ልብሷን ተቀይር በዩኒፎርም ነው የመጣችው ምናምን ብሎ ሲል ያው ከዛ ያለው ድምጽ እንድቀይር ነግሮታል። ሄጄ ልብሴን ልቀይር ፕላስ ደግሞ ያው ያለውን መኪናውን እቺኛን መጀመሪያ ጊፋው የተሰጠችኝ መኪና ይዤ ልሄድ ወደ ቤት መጣው። ይሄ ሁሉ የሆነው አርብ ነው፣ የባለፈው ያሁኑ ከተወሰኑ ቀናት በፊት የነበረችው አርብ ማለት ነው። ከዛ አንድ ቀን ቀደም ብሎ ግን ያው በአደባባይ እናንተ ያያችሁትን 6000 ድርሃም ሰጥቶኛል። 6000 ድርሃም መሬት ወድቆ አታገኙ። ወይም ደግሞ ዛሬ ከጥግ እስከ ጥግ 1 ሚሊዮን ህዝብ የተመለከተው የእርዳታ ጥሪ ላይ 1 ሚሊዮን ህዝብ አይቶታል። ግን አንድ ሰው ነው የሰጠኝ፣ እሱም ኤቢ ማርሻል ነው የሰጠኝ። በተጽኖ በሉት በምንም በሉት እሱ ነው የሰጠኝ። ለዚህ ያለ ማመስገን አልችልም። እውነታውን ደግሞ ከመናገርም አያግደኝም። በቃ እውነታው እንዲታወቅ ስለምፈልግ ነው። እኔ እዚህ ጋር የቀረበልኝ ምርጫ አለ ወይስ የለም? ይሄንን ነው የምነግራችሁ። ነበረ ምንድነው የምትፈልጊው? ነጩን ነው ይሄንን ነው ስባል ይሄንን አልኩኝ። በሰዓቱ ስለምንም ዕውቀት ኖሮኝ አይደለም፣ ስላማረችኝ ነው የመረጥኳት። ወሰድኩ እሱን። ከዛ ወደ ገደለው ስገባላችሁ መኪናውን ይዤ ሄድኩኝ። መኪናውን ይዤ ስሄድ ልብስ ቀይረሽ ነይ ስላሉኝ ልብስ ቀይሬ ሄድኩኝ። ከዛ በጣም ኤቢ ማርሻል እዛ ቦታ ላይ ተገኝቶ ቀረጻ አለ ነው ያሉኝ። ለቀረጻው እንትን አልኩኝ ሄድኩኝ። ከዛ በኋላ ምንድነው ያለኝ መኪናው ተቀይራለች ሲለኝ ደንግጫለሁ በሰዓቱ ማለት ነው። እና እቺኛዋ መኪና እንደዚህ ቆማለች። እቺ አሁን የሚሰጠኝ ጊቫዌይ ሰጠኝ መኪና ቆማለች ኦሬዲ። እና የመኪናሽን በጣም በተጣደፈ ሰዓት ስለሆነ ከሆነ ሰው ነው የገዛነው። ያ ሰው ትራቨል አርጓል ሳይነግረን ትራቨል አርጓልና ለማዞር አንችልም። እንዳረሱ ከዚህ ጋር እንዳትረሱ ለማዞር አንችልም። ግን አለኝ እጠብቃለሁ ካልሽ እጠብቃለሁ፣ ሰውየው ከተሳፈረበት ቦታ እስኪመጣ እጠብቃለሁ ካልሽ እኔ አሁን እንዴት አድርጌ ነው እነዚህ ሰዎች መዝጋት የምችለው? ለጌም የሚልኩ ሰዎች አረቦች ናቸው ደግሞ በብዛት ኢቭን እንኳን ዲክላይን ስታርጓቸው የማይገባቸው ናቸው። በቃ ደረኩኝ እኔ እና ለማንኛውም ግን በሰዓቱ ያው ምርጫ ሰጠኝ። ተጠብቂዋለሽ ወይስ አትጠብቂውም? ይሄንን ተወስጃለሽ አለኝ። ምንድነው የመጀመሪያ መልሴን ተመልከቱ። ነገሮች ሁሉ ትርክርክርክ ስላሉብኝና ሊዱዬ ስለፈራሁኝ ብቻ ውስጤ ኮምፎርታብል ስላልተሰማኝ ብቻ ቢቀርብኝ የመኪናው ጊቫዌይ ይሄ የኔ ንግግር ነበር። በነገራችን ላይ ገንዘብ ስለሰጠኝ ነው ይሄን ያልኩት። ምክንያቱም ሕፃን ልጅ ምን ብልህ ልጅ የሰጡትን ይዞ ነው የሚያለቅሰው። መኪናውን አልከፈትኳትም፣ አላየኋትም፣ ምንም አላልኩም። ከዛ በጣም ብዙ ችግሮች ነው ያሉባት መኪናዋ። አላየኋትም። ከዛ ጋር ቪዲዮ ሰራ። እዛችሁ ቦታ ላይ ቪዲዮ ተሰራ። እናንተ አይታችሁታል። ያው ለመቀየር እንደተገደደ ሰውየው ትራቭል እንዳረገ ቪዲዮ ተቀረጸ። ከዛ በኋላ ሄድን ወደ ጧት ወደ ተጀመረበትና ወደ አልተሳካው ጉዳይ ሄደን መኪናዋ በኔ ስም ዞራ ፕላት ነምበር ተሰጥቶን ተነስተን መጣ። ወደ ጋራዥ መኪናዋን ልንወስድ ማለት ነው። ያቺ መኪና ቆማ ይቻታል። እውነቱን ስነግራችሁ ግን ከውጪ ብቻ ነው ያየኋት፣ ከውስጥም አላየኋትም። እዚህ ጋር በሁሉም ነገር ብሌም ማድረግ መብታችሁ ነው። እኔ አልዋሽም፣ እንዋሽው ነገር አይኖርም። ምክንያቱ ደግሞ ነገርኳችሁ። መጀመሪያው ደረጃ እኔ ጋር ሰው የለም፣ እኔ ሰው የለኝም። ኦኬ፣ ሰው የለኝም። ኦኬ፣ ፕላስ ደግሞ የዛን ያህል ዕውቀት ላይኖረኝ ይችላል። የዛን ያህል ነገሮቹ ድብርብር ሲሉ የምትወስኑትን ውሳኔ አታውቁምና እሱ ወደሚሄድበት ቦታ እኛም ጨርሰን ወደ መኪናዋ ማምጣት ሄድን። ከዛ በኋላ መኪናዋን አየኋት። ከዛ በር ሊከፍት እሱ ማለትም
ኤቢ ማርሻል ቀኝ እጅ ቢከፍት እንደዚህ ሲያረጋት በሯ ራሱ ወደ ውጭ ወጣች። ከዛ በሯ እንዲህ በቃ ጫፍ ላይ ደርሳለች ልትነቀል ማለት ነው። ከዛ ደነገጥኩኝ። ከዛ በቃ ቀጣውን የኋላውን በር ልከፍት ስል አይከፈትም። ከዛ ቁልፍ ፈለገና ቁልፍ ሲያገኝ ቁልፉ በቃ የሆነ ስብርብር ያለ ነገር አለው እና ሊከፍት ሲል እምቢ አለው። ከዛ እንደዚህ ብዬ ሳይ ያው ምንም እዚህ ጋር ይሄ ነው ያ ነው ብዬ ለነገራችሁ ከምችለው በላይ ኦልድ በጣም የሞተች ናት ማለት ትችላላችሁ። መኪናን ማለት ነው እንኳን አይደለምና የዛሬ እኛ ሳንወለድ አባቶቻችን ሳይወለዱ በፊት የነበረችውን የመጀመሪያውን ሊዱዬ የኔ ፍቅር አመሰግናለሁ። ሊዱዬ የኔ ቆንጆ የኔ እህት የኔ ትክክለኛ መከታ አመሰግናለሁ። ሁሌም አብረሽኝ እንዳለሽ አውቃለሁ ሊዱዬ እና አረ በመድኃኒዓለም እነዚህ ሰዎች እንዴት ላርጋቸው? እጄ ዛለ እነሱን በማስወጣት ደግሞ አንድ አይነት ሰው ነው። እንዴት ነው የማይገባቸው? እንዴ ይሄን እንኳን ብችል እንኳን ይሄንን ሰውዬ አስወጣዋለሁ። ዲክላይን ካረኩት እኔ አልፈልግም ማለት አይደለም እንዴ? ለማንኛውም መኪናዋን ካየዋት በኋላ እዛው ልጁ እያለ ማለት ነው እዛው እያለ እኔ እቺን መኪና ልወስዳት ትቅርብኝ፣ ሌላ ነገር አይደለም። እኔ ምንም ቦታ የትም ቦታ ማልሄድም ምንም አልናገርም። መኪናዋ ብቻ ትቅርብኝ፣ ችግር የለውም። በቃ እናንተ የሰጣችሁኝ ገንዘብ አለ፣ ቪዛዬን አሰርቼ ወደ ገደለው ወደ ራሴ ህይወት ወደ ስራ ይገባሉ ነው ያልኩት። በነገራችን ላይ ማለት ነው ቅድም እዚህ ቲክቶክ ላይ ከፍታችሁ ከነበራችሁ ሰዎች እንትን ያዝ እያደረገኝ ነው አይደል? ታብታቡ ወርዶ ነው መሰለኝ አላውቅም። እስካሁን 2 ሚሊዮን መግባት ትችሉ ነበር። ታብታቡ ይቀጥል እያያዘኝ ነው። ስታክ እያደረገኝ ነው። ይባስ ነው ጋይስ ባካ ነገሮች እያስቸገሩ ነው ያሉት። ጋይስ ባካ እና አልፈልግም ነው በቃ የኔ ጥያቄ የነበረው እዛ ጋር ምንም ሲምፕሊ አልፈልግም መኪናው ይቅርብኝ ስለው እኔንም አልሰማኝም ጥሎኝ ሄደ። ጋይስ ስታክ እያደረገኝ ነው። ለምን እንደሆነ አይገባኝም። ስታክ እያደረገኝ ነው ጋይስ፣ ስታክ እያደረገኝ ነው። ምናልባት የኮመንቱ ጉዳይ ይሁን አልገባኝም ነበረ ቅር ብሎታል። ከዛ ሄደሱ ቁልፉን ብቻ ይዞ ቁልፉ ግን ጥልጥሎ ያወጣ ስለነበረ ቁልፏን ይዞ ሊሰራ ነው ያሰራ ሄደ። ወደ ውጭ ወጣ። እሱ ሲወጣ እኔ ሰዎቹን ማናገር ጀመርኩኝ። የበፊቷ መኪና እዛ ነበረችና የተወሰኑ ነገሮችን ከዛ ገንጥለው ወደዚህኛው ያረጉት። እንግዲህ እዛው ነበርኩኝ እኔ እዛው ቦታው ላይ ስለነበርኩኝ ማለት ነው። ሆኖም ከፍቶኛል። በቃ ከፋኝ። በነገሮች በጣም ቅር አለኝ። ኦሬዲ አይኖ በጣም ፕሮሰሱ ረጅም እንደሚሆን አውቃለሁ። ግን እባክህን ብዬ ለመንኩት። ሲመጣ እዚህ ጋር አለ እኛ አንቺን መርዳት ስለሆነ አለማችን ያንቺን ፍላጎት ከማሟላት ወደ ኋላ አንልም። ስለዚህ የሚያሳስብሽ ነገር የለም። አንድ ቀንም 2 ቀንም ሞክሪውና ማይሰራ ከሆነ እንቀይርልሻለን ነበር የሷ አባባል። ጋይስ ታታባሩ ባካችሁ። ከዛ ሲለኝ ሌላ ህንዳዊ ሰራተኛ አለ ሀምዛ ይባላል። this is giveaway you should take በቃ እንደዚህ ነው ያለኝ። this is giveaway you should take መውሰድ አለብሽ። ይህ ስጦታ ነው እንጂ ሌላ ነገር አይደለም። መውሰድ አለብሽ አለ። እኔ አሁን እዚህ ጋር ሊዘጋብኝ ነው። ሪፖርት የሚያደርጉ ሰዎች አሉ መሰለኝ። ጋይስ ታብታቡ ሆፒንግ ምናምን አድርጉልኝ። በጣም ያው አሁን ያዘጉታል በእርግጠኝነት። አዎ እንትን እያደረጉብኝ ነው፣ ሪፖርት እያደረጉብኝ ነው። ታሪኩ ከማለቁ በፊት ሪፖርት እያደረጉብኝ ነው፣ ሊያዘጉብኝ ነው። ጋይስ እባካችሁ ምን ማድረግ እንዳለብኝ ባላውቅም ኮፒ ሊንክ አድርጉ። ያው ይታያችኋል። ስታክ እያደረገኝ ነው አይደል? ሰው አስገቢ። አልጨነቅም ጋይስ፣ ቶሎ አውሪ። እያወራሁላችሁ እኮ ነው። ስታክ ሲያደርገኝ ነው የማቆመው። ስታክ እያደረገኝ ስለሆነ ነው ጋይስ።
ታብታብ አድርጉ እናንተ መስባችሁና ቀጥሉ ድረስ። እሺ ማሬ እሺ እና ሚውት አድርገሽ ትቀመጫለሽ። እስቲ ግቢ ሚውት አድርገሽ ትቀመጫለሽ። ድጋሜ ላኪልኝ ከላይ እንድትሆኚ ላኪልኝ። እሺ አሁን ገብተሽ አይቼሻለሁ ኖ የምትለዋን ጽፈሽልኝ አዲስዬ። እስቲ ደግመሽ ላኪ ወይም ደግመሽ ጻፊ እና ገብተሽ እዚች ጋር ቁጭ በይ እና ታብታብ አድርጉ ጋይስ እባካችሁ። ለማንኛውም ሚውት አድርገሽ ቁጭ በይ። ምናልባት እንዳያወርድኝ ይሄ የተዘጋብሽን አካውንት ነው ይዘሽ የመጣሽው ማሬ። ሚውት አድርጊውና ቁጭ በይ። የተዘጋብሽ አካውንት ስለሆነ የባሰ በቀደምም ዘግያል እንዳይዘግይ ፈርቻለሁ። ለማንኛውም አደራውን ቻው ሚዳን አይደል? እሺ በዛኛው አካውንት ይገኛል። በዛኛው ልግባ። አዎ ወረጂ አንዴ ወረጂ ቶሎ በይ ወረጂ። የሚገርማችሁ ነገር ማለት ነው እሱ ቪዲዮና ፎቶ ያስፈልጋል ተብዬ ቪዲዮና ፎቶ ብዬ እንትን እያልኩኝ ከጨረስኩ በኋላ መኪናዋ ተንቀሳቅሳ ከዛ ጋር ሲሄድ እምባዬ በአራት እየፈሰሰ ነው ከዛ ቦታ የወጣሁት። ጉግል ማፕ ላይ ገብቼ ኒር ፔትሮል ስቴሽን ብዬ ነበር። ፔትሮል ስላልነበራት ፔትሮል ስቴሽን ውስጥ ገብቼ እንደቆምኩኝ እዛ ጋር ብሬክ ዳውን ሆነች። ምናልባት ከነበርኩበት ቦታ 5 ደቂቃ አይሞላም የተጓዝኩበት እዛ ፔትሮል ስቴሽን እስከደርስ ብሬክ ዳውን ሆነች መኪናዋ። እዛ የተላላክነው ቮይስ የተላላክነው ነገሮች አሉ እያንዳንዳቸው የላኩላቸው ቪዲዮዎች ምናምን አሉ። ቪዲዮውንም ላኩላቸው ቀርጸሽ ላኪልን እንዴት እንደሚሆን። እውነትም ደግሞ እኔም ሳየው ያው ብዙም እውቀት ባይኖረኝም የባትሪ ችግር ይመስል ነበር እና እዛ ፔትሮል ስቴሽን የነበሩ ቴክኒሻኖች መተው ቼክ አድርገው የባትሪ ሳይሆን ሌላ ችግር ነው አሉኝ። ስሙን ረስቼው ነው የሆነ ነገር ነገሩት። ለሱም ስልክ ሰጠዋቸውና አዋሩት። ከዛ በቃ ፕሮፐር ፓርክ ገፍተው ልጆች ገፍተው እዛ ስላደረሱልኝ እኔ አቅሜን አውቀዋለሁ። ሰው በሚያቀኝ ደረጃ ነው የሚያቀኝ እና ዛሬ ያለኝ ስምና ድሮ ያለኝ ስም የሰማይና የምድር ያህል የተለያየ እንደሆነ በስሜ መጥራት ትታችኋል። አብዛኛዎቻችሁ ለማኝ የሚል ቅጽል ስም ሰጣችሁኛል። ያንን ሁሉ ነው ተቀብዬ ችዬ እየኖርኩ ያለሁትኝ እና ሄድኩኝ ደወልኩለትና እባክህን አልኩት። ከምሽቱ 8 o'clock ሆኗል። ስንት ሰዓት ነው ከቤት የወጣሁት እንዳትረሱ። እኔ የስኳር ታማሚ ነኝ፣ የግፊት ታማሚ ነኝ። መድኃኒት የሚባል ነገር አለ አልፎብኛል ሰዓቱ። ግን ልመና ነው እዛ ጋር ያደረሰኝ፣ ድካም ነው በቃ ረዳት ማጣት ነው እንደዛ ያረገኝ። ማልቀስ አልፈልግም እና ደውዬ እባክህን እኔ ምንም የምፈልገው ነገር የለም ስለደከመኝ ብቻ መኪናዋን ላቁማትና ወደ ቤቴ በታክሲ ልሄድ አልኩት። የነበርኩበት ቦታ ደህና ነው። ወደ እነሱ ጋር ስንሄድ ደግሞ የባሰው እንትን ኢንዱስትሪያል ኤሪያ ስለሚሆን ታክሲም አላገኝም እና እንደዛ ይሆናል ብዬ ነው። ከዛ በፕሊስ አለኝ አትጂ እስካሁን ቆይተሽ የለ እዛ ይመልሱሽና ሪከቨሪው መጥቶ ሪከቨሪው መኪናውን ከጫነ በኋላ አንቺንም ጭኖሽ ይምጣና እዛ ከዛ በኋላ የበፊቷን መኪና ይዘሽ ትሄጃለሽ አለኝ። የበፊቷ መኪና እንትን የላትም ሊብሬ ቢባል አልቋል፣ ኢንሹራንስ ቢባል አልቋል። ፖሊስ ቢይዘኝ ኦፍ ኮርስ በምንድን ነው የሚቀጣኝ? ቅጣት ለሰውየው ቢገባለትም እኔ ግን ላይሰንሴ 500 ድራም ፋይን ማግኘቱ አይቀርም እና በቃ ይሄ ነው እኔ አሁን እየተሰማኝ ያለው ነገር እና ስንደርስ ደግሞ እዛ ሌላ ችግር ተፈጥሯል። ያቺን መኪና ደግሞ ፈታተዋታል እና ፈታተው የሆነ ነገር ነበር። በቃ ተነስቼ ወጥቼ በእግሬ ወደ ቤቴ ወይ ኡበር እዚህ አካባቢ ካለ ምናምን ከሪም ኦርደር አድርግልኝ ልሂድ ወደ ቤቴ፣ ደክሞኛል፣ በርዶኛል ምናምን የመድኃኒት ሰዓትም አልፎብኛል ፕሊስ ምናምን ብዬ እንትን አልኩት። እዛ እስካሁን ድረስ ሙሉ ቀን ስትቆይ ይሄን ያህል አወር ነበረ። 5 ደቂቃ አትጠብቂም ወይ ሲለኝ ገብቼ ውስጥ ቁጭ አልኩኝ። 40 ደቂቃ አልቆ ፈጀባቸው። ቁልፉን ገጣጥሞ ቦክሱ ክፍት እንዳለ ነው። ቦክሷን ገንጥለው ምን እንዳረጓት አላውቅም፣ ብቻ ግን ቦክሱ ክፍት እንዳለ ተነስቼ እየነዳኋት መጣሁ። እዚህ አቆምኳት።
አቆምኳትና ሐሳብ ነው እንደ ሐሳብ አደርኩኝ። አዳር አይበለው ሌሊት አሞኝ አደረና ሌሊት ላይ ወደ ስራ ለመሄድ ስል አልቻልኩም። የዛን ቀን አብሰንት ነው የሆንኩት ቀሪ ተነስቼ መልእክት ላኩለት የድምጽ መልእክት። እሱም የድምጽ መልእክት መለሰልኝ። እሱም አለ ምንድነው ያልኳቸው እስካሁን ያደረጋችሁት ነገር ሞርዛኔ ነፍ ምሰጡን ከሆነ የሰጣችሁኝ መኪና መልሱልኝ። ምንም ነገር ማድረግ ትችላላችሁ። ፕላስ ደግሞ አሁን እቺ መኪና ያለችው በኔ ስም ነው። በኔ ስም እስከሆነች ድረስ የሆነ ነገር ቢፈጠር እኔ ነኝ ፔናልቲ የምከፍለው፣ እኔ ነኝ እንደዚህ የማደርገው ስል ያቺ መኪና እንዳየሻት ጋራዥ ውስጥ ናት፣ አትነቃነቅም። ግን ስለ ሁሉም ነገር ለማውራት በአካል መገናኘት አለብን። ይሄ ሁሉ ነገር የሚሆነው ከኤቢ ማርሻል ጋር አይደለም፣ ከቀኞቹ ጋር ነው። ግን እንደሚመስለኝ እሱ ማያውቀውን እሱ አያረግም። ኤኒዌይ እሺ አልኩኝና የዛን ቀን ዋልኩኝ። ያው እዚህ ጋር አምጥቼ አቁሚያት ነበር መኪናዋ እና ማቆሚያ ስላልነበረ ክልክል ቦታ ነው። ምናልባት ፔናልቲ ቢመጣም ጥሩ አይደለም። በቃ እንቅልፍ አጥቼ ነው ቦታ እየፈለኩኝ ፓርክ አደርጋለሁ። ፕላስ ደግሞ አጸዳታለሁ። የፖሊሶችን አይን ስባ እንደገና የተበላሸ ነው ኤክስፓየርድ ነው ተብሎ ሌላ ታሪክ መዘዝ እንዳይመጣብኝ ማለት ነው። እዛ ያው እንግዲህ ትላንትና ሄድኩ እየነዳው ወስጄ ማለት በቃ የተወሰነ እውነቱን ስነግራችሁ ትላንትና መቆም አቅቶኝ ነበር። ቤት ስመጣ በጣም ነገሮች ሁሉ እንደተኳኩ ገባኝና አደረስኩ። 7000 ሰዎች አላችሁ። እኔ አሁንም ቢሆን የሚረዳኝ ሰው ካለ ደስ ይለኛል። የሚረዳኝ የፈለኩት እኔ የሚረዳኝ ሰው ብቻ የሚያግዘኝ ሰው ብቻ ነው የምፈልገው። እኔ የቪዲዮ የምናምን ችግር ያለበት ሰው ከሆነ ይቅር፣ ለሁሉ ነገር ቪዲዮ ከሆነ ይቅርብኝ፣ ሾው ከሆነ ይቅርብኝ። በቃ ማሳየት ምናምን ከሆነ ማለት ነው። በዚህ ብሌም እያረኩት እንዳልሆነ እንድትረዱልኝ ይፈልጋለሁ። ከዛ ሄድኩኝና ጋራዥ አስቀምጬው ማንም ሰው አልነበረም። ጋራዡ ምሳሳ ስለነበር ዝግ ስለነበረ ቁልፉን አስቀምጬ እዛ ፎቶ አንስቼ የቆመችበትን ከጋራዣቸው ፊት ለፊት ነው ፎቶ አንስቼ ላኩለት ለልጁና መኪናውን አቁሜያታለሁ ከቦታው ላይ ምናምን አልኩት። እደውልልሻለሁ አለኝ። ከደወለልኝ በኋላ ቶታሊ ሙሉ ለሙሉ በሚባል ደረጃ ማስፈራሪያ ነበረ። ያው የነበረው የሚናገረው ንግግሩ የልጁን ስም ለማጠልሸት በጣም ማይኬድ ቦታ ሄደ። ያኔ ሲምፕሊ በጣም እንደ ትልቅ ሰው እንደምናም ማውራት ስንችል በወልድ ማደርሰው ልጅ ነው። ፈጣሪ ስላላደለኝ ነው። ይሄ የሱ ቀኝ እጅ ትንሽ ልጅ ነው። እሱ እድሜው ገና ነው እና ከፍ ዝቅ አድርጎ ነው በጣም በቃ ጸጥ ብዬ ነው ያዳመጥኩት እስከሚጨርስ ድረስ። መኪናው ጊቫዌይ ነው፣ ስለዚህ መውሰድ አለብሽ። ይሄንን መኪና ብትፈልጊ ሽጪው፣ ብትፈልጊ ጣዩ፣ ብትፈልጊ የፈለገሽን አድርጊው፣ ግን ይሄንን መኪና መውሰድ አለብሽ። ኦልሬዲ በስምሽ ነው። ያንን ነው ያለኝ። ከዛ ብሩን ያው ትላንትና የሰማችሁት ነው። ብሩን እንወስደዋለን ያለኝ ኦልሬዲ ነው። መኪናውን ስትመልሺ ሪቨርስ እናረጋለን ለሁሉም ነገር፣ ብሩንም ትመልሻለሽ ብሏል። ብዙ ነገር ልመልስለት እችላለሁ፣ ብሩን ግን አልመልስም። እውነቱን ለመናገር መመለስ ስለማልችል በልቼዋለሁ። በቀደም ትላንትና እንደዚህ ገንፈል አደረኩትና እንደ መረቅ ምናምን ሾርባ አድርጌ ጠጥቼዋለሁ። ስለዚህ ብሩን አልመልስም ሲምፕሊ። ለማንኛውም ያው እናንተ ሪኮርድ የምታደርጉ ሰዎች እያደረጋችሁ እንደሆነ አውቃለሁ። እና ሌላ በጣም በትልቁ ልናገር የምፈልገው ነገር አለ እዚህ ጋር ለዮኒ ማኛ ስለሆነ ይሄን ነገር ቀርጻችሁ አስቀምጡልኝ እሺ። እስካሁን በጣም ብዙ ቲክቶከሮች ውስጥ ገብቼ አውርቻለሁ። ብዙ ቲክቶከሮች፣ ታዋቂ ቲክቶከሮች ቪው ያላቸው በጣም በብዙ ሺዎች ቁጭ ብለው የሚያዩቸው እኔ ዛሬ ነው ይሄን ነገር ስለማላገኝ ጋይስ እባካችሁን ታብታብ አድርጉ። እባካችሁ አትደውሉብኝ፣ በመድኃኒዓለም አትደውሉብኝ ጋይስ፣ አትደውሉብኝ። አሁን አትደውሉብኝ በመድኃኒዓለም። የረሱኝ ሰዎች ሁሉ እያሳወሱ የሚደውሉልኝ አሁን ነው። ሌሊቱን ሙሉ ስልክ ሳስተናግድ ነው ያደርኩትኝ ማታ። የሁሉም ተራ እስከሚደርስ ግን ለዮኒ ማኛ ስለሆነ ይሄንን አድርሱለት።
ዓለም ሁሉ ብትጥለው ብትከዳው ቢጠሉት ቢሰድቡት ምን ቢያዋርዱት ምንም ቢሉት እኔ ግን አክባሪው ነኝ። ይሄን እንዲያውቅ ፈልጋለሁ ከሁሉ በፊት። ምክንያቱም ብቸኛው ሰው በቲክቶክ ጥያቄ ጠይቄው የመለሰልኝ ብቸኛ ቲክቶከር ገብርኤል ምስክሬ። ሁላችሁም ቤታዮ ታውቃለች ኦሬዲ ምናልባት ከፍታቴው ሌሎችም አሉ ከሴቶች መካከል ገብቼ የጻፉ ማን ነበረ ስሙ ባላምባራስ ነው ስሙ ካልተሳሳትኩኝ እሱ ባላምባራስ ነው ስሙ አዎ አይደል እንዴ ከሀቢባ ጋር በሳምንት አንዴ እንትን የሚለው ለሱ ጽፍ ያለው እስከዛሬ ድረስ ያልገባሁት ቤት ቢኖር ሀቢባ ጋርና ሌሎቹ ጋር አልገባሁም ግን በጣም ለብዙ ሰዎች ገብቼ ጋይስ እርዱኝ ብያለሁ ለምን በሚሊየን ህዝብ የሚያየው ቪዲዮ መስራት አይጠበቅብኝም አንድ ሰው እኔን ማገዝ ይችል ነበረ ዮኒ ማኛ መለሰልኝ ከሁሉም ይሄን ነው ማንንም አልመለሰልኝም ከነኚህ መካከል የመለሰልኝ ሰው የለም ለምሳሌ እኔ በቅርብ ጓደኛዬ ናት ከዚህ በፊት ታምሜ ከጠየቁኝ መካከል ናት ጉቺ በዋትስአፕ አውርተን ነበር እና በቃ ልታደርስልኝ አልቻለችም ምን የምፈልገው ቦታ ሊደርስልኝ አልቻለም መልእክቶቼ ሊደርሱልኝ አልቻሉ እና አው ፊታውራሪ ጽፌለታለሁ 1 ሚሊዮን ጊዜ ለሱ ጽፌለታለሁ አንዱንም አልመለሰልኝም ኦኬ አልመለሰልኝም ማንም አልመለሰልኝም ማንም ዮኒ ማኛ ግን መልሶልኛል በሰዓቱ ግን ደግሞ እሱም እንደሌሎቹ ካየ በኋላ ኢግኖር ነው ያደረገኝ አለው ገንዬ አወራሻለሁ ያው ስሜንም በትክክል ብዙዎቻችሁ ማታቁም ጌጤ መሆኔ ገንዬ ብሎ ነው ያወራኝ ግን ቢሆንም ዋቴቨር እደውልልሻለሁ አለኝ ስልክሽን አስቀምጪልኝ እደውልልሻለሁ አለኝ ስልኬን አስቀመጥኩለት ጠፋ ሲቀጥል ኢቨን እንትኑ ተቀየረበት እንትኑ በዚህ ውስጥ አንድ ነገር መናገር የምፈልገው ነገር አለ በነገራችን ላይ ማለት ነው ናሆም ፎንቴ ለምንድን ነው የምትወቅሱት ናሆም ፎንቴ ምን አረጋችሁ ናሆም ፎንቴ እኮ ማለት እኮ አንደኛ በእድሜው እዩት እናንተ ራሱ በጣም የዋህ ልጅ ነው በጣም ምንም የማያውቅ በቃ ሄዶ እዛ ጋር መታየት አሁን እናንተ ቴዲ አፍሮን ብታገኙት ወይ የሆነ ባለ ሀብት ነው በጣም ፌመስ የምትሉት ሰው ጋር ሄዳችሁ ሰልፊ ነው ያደረገው በሉት በቃ እሱም ልጁ ቪው እንዳለው ስለሚያውቅ ነው እሱም ወደሱ ይሄደው ብዙ ማስታወቂያ ሲያ ሁሉ ነገር ሰርቶለታል እሱ እንትና ናሆም ፎንቴ እንግዲህ ምን አድርጎ ነው እሱ የሚወቀሰው አልገባኝም እዚህ ላይ በነበረው ቆይታ ትእዛዝ ታዘዘ የሚያደርገውን አድርጎ ሄደ ልጁ አለቀ ዲፕሊ ፍሬንድሊ አይደለም ከልጁ ጋር ፍሬንድ የለው ማለት እንደምታዩት ነው እንትና ኤቢ ማርሻል በራሱ ቤተሰቦቹና በባሉት በህይወት ውስጥ ባሉ ሰዎች መካከል የሚቆይ ሰው ነው እንጂ ሼር ላይፍ ብዙ ጊዜ የለውም እውነት እንነጋገር ከተባለ አይደል እንዴ የማህበራዊ ህይወትን ወጥቶ አይደለም ያኒ ከሰዎች ጋር መድረስንም ምናምን አይ በቃ እኔ አላቅም ያ የራሱ ጉዳይ ነው የሚመለከተኝ አይደለም ግን ደግሞ በናሆም ፎንቴ ዙሪያ ምላችሁ ምን አደረገ እሱ ምን አገባው በዚህ በሚሆን ነገር ሁሉ ምን አገባው እና እሱን አትውቀሱት ለማለት ፈልጌ ነው ናሆምን ተውት እሺ ምን ላድርግ ማሪ መግባት ትፈልጋለች ሮዳስ እስቲ በእናትሽ መግባት ከፈለግሽ ንገሪኝ ሙኒት መጀመሪያ ወጥቼ ታስታውሱ ከሆነ እናንተ 8000 አልነበራችሁም ሳራ ቤት 4000 ሰዎች አካባቢ ወይ አይደለም 1300 ይሁን ረስቼዋለሁ ብቻ በነበሩበት ሰዓት ሙኒትም ነበረችና ችግሬን በማወራ ሰዓት ትንሽዬ መኪናና ቪዛ ስል በጣም ብዙዎቻችሁ እየሳቃችሁ ነበር የቅንጦት መኪና የቅንጦት ስራ የቅንጦት ነገር እያላችሁ ማለት ነው ማሪ በቃ ሚውት አድርገሽ ጠብቂ ልጨርስና ያው እንትን ልሻለውና ሙኒት እዛ ነበረች እናንተ ያው ሁሉ ነገር ሳቅ ስላቅ ስታረጉብኝ ነገ ትምጣ ብላ ቀጥራኝ ነገ በማግስቱ በተገናኘንበት ሰዓት በቃ ያኔ ልቤን የሚያረጋጋ ነገር አይ ነበር ያው አልተቀረጸም
ቪዲዮ ቢቀረጽ ታዩት ነበረ። ምክንያቱም እስከሚገባኝ ድረስ ለታይታ ያደረገችው ነገር አይደለም፣ ለታይታ ያደረገችው ነገር አልነበረምና ቪዲዮ አላስቀመጠችም። ግን መጥቷ ነበር በዛ ሰዓት እንደሌላው ሰው ቪዲዮ በዚህ በዛ 4-5 ሰው በጀርባዬ በምናምን መጥቶ እዚህ ጋር ምናምን አድርጎልኝ አይደለም። ዝም ብለን ቁጭ ብለን ያወራነው። መኪናውንም እገዛልሻለሁ፣ አረቦች ሊቀመጡበት የሚችሉ ቆንጆ መኪና እስከዚህ ድረስ አውጥቼ እገዛልሻለሁ፣ አንድ ቪዛውን የሚያግዘኝ ሰው ፈልጋለሁ አለች። ይሄ ከተባለ በኋላ በማግስቱ ጌታ ምስክሬ ነው የምላችሁ፣ እግዚአብሔር ምስክሬ፣ ለምን ብዬ ነው የማዋሸው? በማግስቱ የእናንተ ማዕበል መጣ። የኔም አይደለም ወላ የኤቢ ማርሻልም አይደለም ወላ የሙኒትም የማንም ሰው አይደለም። የእናንተ ማዕበል መጣና ተቆጣጠራችሁት። የኔን ፎቶ እየፖስተታችሁ መኪናውን ለጌጤ እያላችሁ እንትን ስትሉ ኦሬዲ ነገሮች ተቀያየሩ፣ አቅጣጫቸውን ቀየሩ። የሚያውቁኝ ልጆች ጠቅላላ 100% በሚባል ደረጃ እርግጠኛ ሆኑ መኪናውን እንደማገኘው። እኔ እንደማገኘው ያን መኪና እርግጠኛ ሆኑ። የትኛውን? ያ እንትን መርሴዲስ ነው ማለት ነው፣ ሼፍሮሌት እንደማገኘው። ሼፍሮሌት ናት አይደል እንዴ? ከዛ እንደዚህ ብለው 100% እርግጠኛ ሆኖ ገና መኪናው እጄ ሳይገባ ነበር እንኳን ደስ አለሽ ማለት የጀመሩ አንዳንድ ሰዎች። ለምን? ማዕበል ነበረ፣ የእናንተ ድምፅ ማዕበል ነበር የሆነው፣ የህዝብ ማዕበል ነው። ነገር ግን ሀቅ እናውራ ከተባለ ሁሉም አስመሳይ ነው። ሁሉም አስመሳይ ነው። ካሜራ የነበረበትና ካሜራ ያልነበረበትን ቦታ ነው እኔ ነገርኳችሁ አሁን። ኦኬ፣ እኔ እኮ በማግስቱ ሙኒት ሹፌር ልካ ከቤቴ ወስዳኛለች አልኳችሁ። አብሬያት በተቀመጡበት ሰዓት ግን ካሜራ አልተደረገም፣ አልተቀረጽንም። የተቀረጸ ነገር የለም። በመሀላችን ተወርቶ እኔና አንዲት ልጅ ሰልፊ እንነሳ ብላ ልጅቷ ጠይቃ ሰልፊ ተነስተናል ከሷ ጋር። እኔ ራሴ ያልተነሳውም ሰልፊ ከሙኒት ጋር። ኤኒዌይ ሄድን። የዛን ቀን የሆነ ብር እጄ ላይ አልነበረም። የተወሰኑ 3 ጓደኞቼ አዲስዬ፣ የቅዱስ እናት የምታውቋት ካላችሁ ሮዳስ፣ ፌኔት እና አንዲት ሌላ ራሄል የሚባሉ ለ4 ሆኖ 500 ድራም አዋተው 2000 ድራም እጄ ላይ ነበርና ያቺ እዚህ ወር ስላልሰራው የቤት ኪራይ መከፍለው 1500 ነው። 500 እጄ ይቀራል። ይሄን ብር በቻልኩት መጠን መያዝ አለብኝና ከስራ ስመጣ ቤት እስክደርስ ነው የምጠብቀው። ግን በጣም ርቦኝ ነበር እውነቱን ስነግራችሁ። ከዛ ማቴዎስ ደወለ። ማቴዎስ ማለት ዋን ላቭ ኢትዮጵያ ቡም የሚለው ልጅ የምታውቁት ናችሁና ደውሎ ምሳ ልጋብዝሽ ሲል ይሄ የሚታለፍ ነገር አይደለም። ሄጄ ለምሳው ቁጭ ስል ላይቭ ገብቶ አጠገቤ ተቀመጠ። እኔና እሱ መሀል ያወራነው የተነጋገርነው ነገር አልነበረም። እኔ ማቴዎስ ማለት ነው፣ የምትቀየመኝም ከሆነ ተቀየመኝ። በህይወቱ ዋን ላቭ ኢትዮጵያ የሚባለው ልጅ እኔ ታምሜ እንኳን እግዚአብሔር ይግደልሽ ያላለኝ ልጅ ነው። የሰፈሬ ልጅ ነው፣ ታናሼ ነው፣ አብሮ አደጌ ነው። ለሰው ደንታ ለኔ ደንታ ከማይኖራቸው ሰዎች መካከል ነው። ምናልባት በዛን ሰዓት ልክ ሌላው ሰው እንደሚያደርገው ቪው ፈልጎ ነው ከፍቶ የተቀመጠው ብዬ ማለት የምችለው። ሌላ ነገር ሊኖረው አይችልም። ይሄ መጀመሪያው ስላልሆነ እኔ የራሴን አደርጋለሁ፣ እናንተም ለሷ አድርጉ ብሎ እንዲህ ቪዲዮ ፎቶዬን እንዲህ ለጥፎ ሰርቷል አይደለ? እኔ ከሱ 5 ሳንቲም የጠጠር ከረሜላ መግዣ አላቅም በዘመኔ። ግን እግዚአብሔር ይስጠው ሽሮ ጋበዘኝ የዛን ቀንና ላይቭን ከፍቶ ፊት ለፊት ህዝብ ፊት አቆመኝ። በዛን ሰዓት ሙኒትም ቀራላት በረብኝ። አልገባኝም ነገሩ፣ ግልጽ ባይሆንልኝም አልተለመነብኝም በእኔ ስም። ኦኬ፣ እሱ ያለው ያወራ የነበረው ስለ ኤቢ ማርሻል ነው። የኤቢ ማርሻል ጓደኛዬ እኮ ነው ምናምን አለኝ። ጓደኛዬ ነው፣ የቅርብ ጓደኛዬ ነው። ደውዬ አወራልሻለሁ፣ መኪናውን እንዲሰጥሽ አደርጋለሁ ምናምን አለ። ግን መኪናውን ተቀብዬ ስመጣ መኪናው የስንት ዓመተ ምህረት ነው እስቲ ይሁንና ንገሪኝ ሲለኝ እኔ ይሄ ነገር አላሰብኩበትም። የስጦታ ፈረስ ጥርሱ አይታይም ይባላል። ድሮ አባቶቻችን ፈረስ ሲሰጣጡ ጥርሱን ነበር የሚያዩትና ትልቅ ነው አርጅቷል የሚለውን ለማወቅ ማለት ነው።
እኔም ስጦታ ስለሆነ ተቀብዬ በደስታ እየመጣሁ ያለ ተወሰኑ ችግሮች ቢኖሩባትም ለኔ ተመችታኝ ነበር። ዓመተ ምህረቱን አይቼ 2011 ኒሳን አልቲማ ስለው ከት ብሎ ሳቀብኝ እሱ ብቻ ነው በነገራችን ላይ እሱን ይሳቀብኝ። በቤቴም ስገባ ተቀብለው እንዴ ያው ሰው አቃቂር ያወጣላቸዋል። ያቺን አሮጌ መኪና ግን ማንም ሰው አልሰጠኝም። በቃ አጠቃላይ የሰጠኝ ኤቢ ማርሻል ግን ያው ተመልሳ መሄዷ ደግሞ ወሽመጤን ቆርጦታል። በግልጽ ስነግራችሁ ማለት ነው። አሁን ብዙ ሳልዘባርቅ ህግ የምታውቁ ሰዎች እንድትረዱኝ የምፈልገው ነገር ምንድነው? ዛሬ ጠዋት መኪናዋን የሚነዳት ሰው ነበረ። ሳሌቅ ሬጂስተር ባልተደረገበት መኪና ላይ በሳሌቅ መንገድ ተጉዟል። ስለዚህ ሳሌቅ ሜሴጅ ሲገባልኝ ፔናልቲ አቮይድ ፔናልቲ ምናምን ብሎ ሲገባልኝ ያንን ፎርዋርድ አደረኩኝ። እሺ ፎርዋርድ አደረኩኝና እባካችሁን ችግር ውስጥ ከመግባቴ በፊት አድኑኝ፣ እባካችሁን ይሄን ነገር የሆነ ነገር አድርጉልኝ ብዬ መልእክት ላኩኝ። መልእክቴ አልሰማውም፣ ቮይሱን አልከፈተውም። ስደውል ጆሮዬ ላይ ይዘጋል ስልኩ እና እኔ አሁን ያለሁት እዚህ አንገቴ ድረስ በተዋጠ ማጥ ውስጥ ነው። ከዚህ የባሰ ፔናልቲ ቢኖር በእንትኔ ላይ እኔ ማለት በከስ እንኳን አቅም የሌለኝ እኔ ትናንትናና ከትናንት ወዲያ ይሄን አታርጊ ይሄን ያርጊ የሚል ከጎኔ ሰው የሌለኝ ሴት አሁን ደግሞ ከነሱ ጋር ልካሰስ አልችልም። ስለዚህ መኪናው ኦሬዲ ወስደውታል፣ ግን ከስሜ መውረድ አለበት። ከስሜ ላይ ሳይወርድ እንዳይነዳ በቃ የምታግዙኝ ከሆነ አግዙ። እኔን መስደብ የምትፈልጉ ከሆነ መስደብ መብታችሁ ነው። ሙኒት ታለች። ሙኒት እኮ የለችም ጋይስ። ሙኒት እያላችሁ ትጽፉልኛላችሁ፣ ግን ሙኒት የለችም እዚህ። ሙኒት ታለች በማርያም የለችም እኮ ሙኒት ገስት ላይ የለችም ሙኒት። ኦኬ እሺ ሰማው በቃ ለሱ ነው አሁን እንትን የምትሉኝ። እገባለሁ ማታ እገባለሁ ለሁሉም ነገር። ይሄ ነገር እውነታው ይውጣ ብዬ ነው ከኔ በኩል ተረጋግጦ ከተነገረ በኋላ ከዛ በኋላ ወደ እሷ ጋር እገባለሁ። ግን ያለውን እውነተኛ ነገር እንድታዩ ስለምፈልግ ነው። እኔ ማርሻል ላይ የዚህን ያህል ወጥቼ የምልበት ምክንያት የለኝም። ምክንያቱም እነኛ ያደረጋቸውን ነገሮች ሳያደርጉ ነው ሰዎች ብሌም እያደረጉት ያሉት። በተለይ እኔ በጣም የማዝነው በተመስገን ነው። ትናንት ስናወራ የተወሰነ ኤቢ ማርሻልን አላገኘሁትም። ዋናው ኤቢ ማርሻል በሁሉም ነገር በሚሆኑ ነገሮች ውስጥ የለም። የሚልከው ተላላኪዎች አጋዦቹን ወይም ቀኝ ልጆቹን እሱ ነው የሚያደርጋቸው ነገሮችን እና ዛሬ ልክ ያለው ኦሬዲ ዛሬ ልክ ያለው መልእክቱንም አላየልኝም። ደውሌንም ይዘጋብኝ ነበረ። እኔ አሁን የምትረዱኝ ሰዎች ካላችሁ ከሁሉ በፊት በመንጃ ፍቃዴ ላይ ምንም አይነት ፋይን የለብኝም። ለረጅም ዓመት ነው የሰራሁት ታውቃላችሁ። እዚህ ሀገር ላይ እኔ የምኖረው አንገቴን ደፍቼ ነው። ዛሬ ምናልባት ያው የእናንተ የተጽዕኖ ድምጽ ስለነበረ ከነ ኤቢ ማርሻል ጋር ተገናኝቻለሁ እንጂ በህይወቴ ምንም ቦታ ላይ የምታውቁኝ አይደለም። በዚህ ደረጃ ጋይስ እባካችሁን በእግዚአብሔር ይሁንባችሁ 1,100,000 ተመልካች ያየውን የእርዳታ ቪዲዮ አይቶ ያልደወለልኝ ሰው የኤቢ ማርሻል ጉዳይ ሲሆን ለምን ደወሉልኝ ነው የኔ ጥያቄ። ለምን? እሺ ወደ ዮኒ ማኛ ስመለስ አልጨረስኩትም። የዮኒ ማኛን ጉዳይ እኔ ለሱ ቢያው አድርሱልኝ ብያቸዋለሁ። ወደሱ አድርሱልኝ ከሰው ቀድሞ እንዲያወራኝ ስለምፈልግ ማለት ነው። እኔ መርዳት ከፈለገ እኔ በገንዘብ አይደለም እሱ እኔን በቻለው ነገር ማገዝ ይችላል። እንግዲህ አላቅም ሃይማኖት ስለቀየረ እርዳታ ካቆመ አላቅም፣ ግን እስከማውቀው ድረስ በጣም ሰዎችን እንደሚረዳ አውቃለሁ
እና እኔ የምፈልገው ሊሆን ማኛ ነገሮችን እንድታደርሱልኝ እፈልጋለሁ። አስመሳይ ምናምን የሚባል ነገር የምትሉ ልጆች እሺ አመሰግናለሁ። አንዴ ያው ከመዘባረቄ በፊት ሩዳስ ትግባ ስለደከመኝ ነው። አውቃለሁኝ። አሁን ወጥሽ ባታወሪው ምን ያውቀዋለሁኝ? የማውቀው ነገር ነው። ምን የተደበቀ ነገር የለም ከኔና። አሁን ምን እፈልጋለሁ መሰለሽ፣ እያንዳንዱን ነገር ነካ 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 እያደረግሽ የዘለልሻቸው ነገሮች አሉ። እያንዳንዱን ነገር ስትጀምሪ በደንብ ዲፕ ገብተሽ ክሊር በሆነ ሁኔታ ለማስረዳት ሞክሪ። ለምሳሌ ስለ ማንስ ገብታችኋል። ቪዛም እንደምትሰጥሽ ኮታ አላት ቪዛ እንደምትሰጥሽ ይሄ ነገር እኔም ጠይቂያታለሁ። ደውዬ ቀጥታ ደውዬ ካለሽ ትሰማዋለች። ጠይቂያት እሰራላታለሁ። ቪዛ ግን የሚከፈል አንዳንድ ነገሮች አሉ። ያን ነገር ከበር ተደርጎ እኔ ኮታ አለኝ ከኮታ ቪዛ ተሳፋለኝ ብላለች። በዛ መካከል ላይ የሰፈርሽ ልጅ ጠርቶሽ ኔልሳን ሽሮ ቢብሎሽ አንቺም ከስራ ደክሞሽ ስለነበረ ሬስቶራንት ላይ ሄደሽ ምግብ እየበላችሁ እያላችሁ በዚህ መካከል ላይ ሙኒት አይ ቲንክ ይሄ ቪዲዮ ደረሳት መሰለኝ ወይ ላይ ዘጋብረሽ እንዳለሽ አወቀች። ሚስ አንደርስታንድ ተፈጠረ መሀላችሁ አይደል? ይሄ ነገር ክሊር ነው አይደል? ምለው ነገር የጥዬ ሚስ አንደርስታንድ ተፈጠረ። ሙኒት በደንብ ልትረዳሽ ቃል የገባችልሽ ሴት ናት። ላይ በነበሩ ሰዓት ላይ ነበርኩኝ እንዲህ ወጥቼ ባልናገር የሚያወሩትን ነገር እየሰማሁ ነበር። ሙኒትና ሳራ ቤት በተነጋገሩበት ሰዓት ላይ ማለት ነው። እና የዛን ጊዜ ሙኒት ልትረዳሽ እርግጠኛ እኔ በጣም ደስ ብሎኝ ንግግሯን በጣም አፕሪሼት አድርጌ ተባረኪ ብዬ ባርኪያት ነው ከውስጥ ላይ ከላይ ላይ የወጣሁት። በቃ ደስ አለኝ እንደምትረዳሽ ስትነግርሽ ማለት ነው። 2000 ምናምን ህዝብ ነበረ ሳራ ቤት። ግን በዚህ መካከል ላይ ግን ሙኒትና አንቺ በዚህ በሰፈሬ ልጅ ባልሽው ልጅ ሚስ አንደርስታንድ ተፈጠረ በመሀላችሁ አይደል? ያ ነገር ሚስ አንደርስታንድ ተፈጠረ እንጂ አንቺ ተፋጠሽ አይደለም። ልጁ ምንም ነገር ሳይረዳሽ አንድ ቀን የት ነሽ ያለሽ ቪዲዮን እንኳን በሰራሽበት ሰዓት የሰፈርሽ ነው አይደል? ፎር ኤግዛምፕል እኔ አሁን የሰፈሬ ልጆች ቢኖሩ እዚህ አካባቢ ጋር አመመኝ ብዬ ብል ታመምኩ ብዬ ብል የሰፈሬ ልጆች ይመጣሉ። ምን ሆንሽብን? ምንድነው የሚያስፈልግሽ? ሐኪም ቤት ነው? መድኃኒት ነው? ኢንሹራንስ አለሽ ወይ? ወይስ በግድሽ በገንዘብ ተታከሚ ብለው የሚያግዙኝ ሰዎች ይኖራሉ። እሱ ግን በዛ ሰዓት ላይ ግን ወጥቶ ይሄን አላለሽም። ግን ነይ ብሎ ጠርቶሽ ቪዲዮ ሊሰራብሽ የራሱን ቢዝነስ ሊያንቀሳቀስ ጠራሽ። የዛ ሰዓት ደግሞ አንቺ ደግሞ በየዋህነት ሄድሽ እሱ ጋር። በሄድሽበት ሰዓት ላይ ግን ሙኒት ቅር አላት። ኦልሬዲ ጀምረዋለች እሷ ጉዳዩ። ሙኒት ጉዳዩን ይዘዋለች። እሷ ልትገዛልሽ መኪና ስራ ልታሰራሽ ቪዛ ልትሰጥሽ ቃል በገባችበት ሰዓት ላይ እሱ ስለጠራሽ ሙኒት ቅር አላት። ሚስ አንደርስታንድ ተፈጠረ አላችሁ። አንቺም አውቀሽ ያ ነገር ሊካርድ ያለ ሄድሽው አይደለም ልጅዬ። ከዛ በኋላ የህዝቡ ጩኸት የኢትዮጵያ ህዝብ ጮኸልሽ። በእውነት እኔ በጣም ደስ ያለኝ ብዙ ሰው ወደደሽ። ብዙ ሰው ለማርሻል ኮን ሰጠው። ያንቺን በጣም ፑሽ አደረጉ። እሱ ደግሞ የኢትዮጵያ ህዝብ ጩኸት ሰማና ያንቺን መኪና ሰጠሽ እና በሙኒትና በአንቺ መካከል ላይ ያለው ነገር ክሊር እንዲሆን ፈልጋለሁ። የጥቂት ምንም አንቺ ጋር ጥፋት አልነበረ፣ ሙኒት ጋር ጥፋት አልነበረ። ሙኒት ለተራሽ 100% ያሰበሽ ሴት ቃል የገባችልሽ ሴት ናት። በህዝብ ፊት ደጋግመሽ ሳራ ጋር ስትጠይቂያት ሳራ እሺ አረሳው ቃልን አከብራለሁ እያለች ነበረ ሳራ አይደለም? እና ይሄ ነገር በሙኒትና በአንቺ መካከል ላይ የነበረው ነገር ሚስ አንደርስታንድ ነው እንጂ አንቺ ሙኒት አስቀየምሽ አይደለም፣ ሙኒት አንቺን ማስቀየምሽ አይደለም። ይሄ ነገር በደንብ ዲፕሊ እንደገና ስለተሙም ደግሞ ምንድነው ደውሎልሽ ነበረ የሆነ ነገር አወራችሁ። ከዛ አንቺ ማታ ተኝተሽ ደክሞሻል፣ ተኝተሻል ላይ ሳራ ቤት ተቀምጦ እየተወራ ነበረ አይደለም? ፕላስ ደግሞ ማንን ታላቃትም አይዶሎ ስሟን እንግዲህ እርግጠኛ ሳልሆን ብዙ እንዳላወራ በጣም ብዙ ህዝብ አለበት መካከል ላይ የእሷን ስሟን ሜንሽን ማድረግ አልፈልግም። ማንን ስሟን አላወቅኳትም። ዘርፌ ትባለች። ስለኔ ማብራሪያ ስላንቺ ማብራሪያ እየሰጠች ነበረ። ግን ይሄን ሁሉ ማብራሪያ እኔ እንደራሴ ማንንም ወክዬ አይደለም። እንደራሴ ግን አንቺ ነበር ራስሽ ባለቤቷ ነው ወጥተሽ ይሄን ነገር ኤክስፕሌን ማድረግ ያለብሽ። ለህዝብ ድምፅ እንደሆነሽ ለህዝብ ወጥተሽ ይሄን ነገር ኤክስፕሌን ማድረግ የነበረብሽ አንቺ ነሽ እንጂ ማንም ሰው አልነበረም። ከአንቺ ቀድመው ወጥተው
ያላልሽው ነገር በሚስጥር በውስጥ አወራሽው ነገር ወጥተው አደባባይ ላይ እነሱ ማውራት አልነበረባቸው። ይሄ የኔ ነው። አትደውሉባት፣ በጌታ ይሁንባችሁ ሁላችሁ እባካችሁ አትደውሉባት። ኮፒ ሊንክ አድርጉ፣ ታብታብ አድርጉ። እየደወሉብኝ ተቸገረኝ ነው ጋይስ፣ እባካችሁ ታብታብ አድርጉ እና አትደውሉብኝ። አይኖ ማን እንደደወለ እንላለሁኝ። አንቺ ደግሞ ጨምሪበት በዚህ ጉዳይ ላይ አንቺ ደግሞ ጨምሪበት ጌጤ፣ አንቺ ደግሞ ጨምሪ ሚታረቅ ይቀመጣል። እሺ ጋይስ ታብታብ ባካችሁ ታብታብ አድርጉት። የመጀመሪያው ጥያቄያችሁ ምንድነው? ከጥያቄዎች ሁሉ የሚቀድመው ተሙ ምን አደረገ ነው። ተሙ ምንም ያደረገውን አዳም